አባቴ ካረፈ በኋላ ቤቴ የመጣች ብዙ ነገር ታወራለች። ሀብቱን እነዚህ ነው እንደዚህ ምልል እንዲህ ብዙ ነገር ማለት ነው። የአባቴ ሀብት ማለት አንተነ መረከብ ያለብን ሌላ ሰው እንትን ሳይል ምናምን ብዙ ነገር ትላለች። እንዳልክ እውነት እኔ እንደዚህ አላሰብኩም። 40 ሳይወጣ 40 ሁሉም ነገር ሳይከናወን በብዛት ሀዘኔን ሳልጨርስ ሀዘኔን ሳላወጣው እንደነገርኩ ብዙ ነገር አይቼዋለሁ። አሟሟቱን ነግሬያለሁ። ህይወቱን አጫውቻለሁ እና እኔ የማውቀው እኔ ነኝ፣ የምሰቃየው እኔ ነኝ። ግን እሷ ግን የምታስበው ስለ ሀብት ነው። ብዙ ነገር ራሷ ላይ በቃ ምን እንደፈለገች አላውቅም። እንዳልክ በእርግጥ አላገኛትም። ለምንድነው ማታገኛት ብዬ ስጠይቅ ምን ነበር ያልከኝ? በዛ ጊዜ እንትን ያላሉኝ በወደኩበት ሰዓት ማንም ሰው ዞሮ አላየኝም። እንዳልክ አይ እሷ ስጠይቅ የሆነ ነገር ብለኸኛል እኮ ለምንድን ነው ማታገኛት ምናምን ብዬ ስትጠይቅ የሆነ ነገር ብለኛል። ምንድን ነበር ያልከኝ? ታስጨንቀኛለች። ይሄ ሁሉ 40 ሳይወጣ ነው እንግዲህ በጣም ተበሳጨው እና አሁን እዚህ ጋር ሲገባኝ ምንድነው እየመጣች ስለ ሀብት ምናምን ስለምታወራ ስለ ውርስ ስለምታወራ ነው አንተ ታስጨንቀኛለች ስትለኝ የነበረው። አዎ እንግዲህ ቤተሰቦቼ አክስቱ ወይዘሮ መስከረምን ለመጠየቅ ወደ ፖሊስ ጣቢያ ትመላለስ ነበረ። ይህንን እንግዲህ የደረሱት የኔ የስራ ባልደረቦቼና የማለዳ ቲዩብ የስራ ባልደረቦች ናቸው። እንግዲህ አንድ ላይ በመሆን ይከታተሏት ነበረ። በሚከታተሏት ብዛት እንግዲህ ወደ ፖሊስ ጣቢያ የሄደች ወይዘሮ መስከረምን እንደምትጠይቅና እዛ ጋር በተፈቀደላት ሰዓት ወይዘሮ መስከረምን እንደምታወራ ነበር የሰማነው። እኛም እንግዲህ ያንን ከሰማው በኋላ ምንድነው በስም ማጥፋት የክስ ቻርጅ እንዲደርሳት አድርገን ነበረ። ያ ከደረሳትን በኋላ እኛ ለመርማሪ ፖሊሱ ያለውን መረጃ ያለውን ማስረጃ ሁሉንም ነገር ነግረናል። መርማሪ ፖሊሱ በራሱ መንገድ ሁሉም ነገር እያጣራ ነው። አዲስ ነገር ሲኖር እንግዲህ እኛም መተን ወደ እናንተ የምናሳውቃቸው ይሆናል እና ምንም አልተሳሳትኩም። ይሄ ሁሉ ነገር ማስመሰል ነው እንዳልክ በእውነት ባጭሩ ነገር ማስመሰል ነው። ትመጣለች ቤት ከአባቴ ጋርም ታወራለች ትላለች። ከእኔ ጋር ስመጣ የምታወራው እንዳልክ ስለ ሀብት ነው። እንዴት ይሄን ሀብትን መያዝ አለብህ፣ እንዴት ሆነ እንዴት ልበል፣ በቃ ገንዘብ እንዴት እንደምታገኝ በቃ እኔ ሲጀመር ምንም ስለ ገንዘብ ምንም ነገር ስለማላስብ አባቴ ነው የምፈልገው። አባቴ እኔ የምጠይቀው ነገር ያደርግልኛል። ምንም ነገር አላሰጣኝም። እውነት ምንም ሀብቱ ሁሉ ቀርቶ ሁሉም ነገር ቀርቶ አባቴን ባገኘሁት እንዳልክ ይህን ራሱ በእውነት አባቴን በቃ እስለዋለሁ፣ አየዋለሁ። በእውነት አሁን ራሱ ከኔ ጋር ያለን ይመስለኝ በቃ እውነት ነገር አይመስልም። በሰዓቱ ምንም ነገር በቃ እኔ ምንም ነገር በቃ አልተዋጣልኝም በጣም። እኔ ደግሞ ለካስ አንተ እንዳልከው ተሰርቶብኝ ነው። ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እንዳልክ ባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ወደ ዛሬ ቪዲዮአችን እንግዲህ ከመግባታችን በፊት ወረፋ ያስኩላችሁ ከተራ ቁጥር 40 እስከ 60 ያላችሁ በውስጡ በኩል እኔ ጋር መገናኘት የምትችሉበትን ሰዓት ልኬላችኋለሁኝ። በዛ ሰዓት ላይ እንግዲህ ስልክ ደውዬ ያለውን ነገር ስለማጣራ ሬዲ ሆናችሁ እንድትጠብቁ ላለሁኝ እና ወደ ዛሬ ቪዲዮአችን ስንገባ የዮሴፍን አክስት እንግዲህ ስንከታተላት ነበረ። የኔ የስራ ባልደረቦችና የማለዳ ቲዩብ ሰራተኞች አንድ ላይ በመሆን ሲከታተሏት ነበርና በተደጋጋሚ ጊዜ ወይዘሮ መስከረምን እየሄደች እንደምትጠይቃት ነበረ ለኔ መረጃው የደረሰኝ። እኔም እንግዲህ ይህንን ካወቅኩ በኋላ በስም ማጥፋት ወንጀል የክስ ቻርጅ እንዲደርሳት አድርጌ ነበረ። አሁን ላይ በቁጥጥር ውስጥ ትገኛለች። ሌሎች ተጨማሪ መረጃዎችን እንግዲህ ጉዳዩን የያዘው መርማሪ ፖሊስ እያጣራ ይገኛል። በቀጣይ እንግዲህ በዚህ ጉዳይ አዲስ ነገር ሲኖር መጥቼ የማሳውቃቸው ይሆናል። ዛሬ እንግዲህ ዮሴፍ ከጸበል ተመልሷል። አሁን ላይ ከኛ ጋር ነው ያለው። የፍርድ ቤት ቀጠሮ ስለደረሰ ከጸበል መልስ እንግዲህ ራሱን ትንሽ ሊያዝናና የሚችል ቦታ ወስጀዋለሁኝ። ከአዲስ አበባ ውጭ ወጥተናል። አሁን ላይ አብረን ነው የምንገኘው እና ውድ ቤተሰቦቼ ዮሴፍ አክስቱን ለምን ማግኘት እንዳልፈለገና ለምን ታስጨንቀኛለች እንዳለ ከራሱ አንደበት የምንሰማ ይሆናል። እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። ፒስ። ዮሴፍ እንዴት ነህ? አለን እግዚአብሔር ይመስገን። እንዳልክ እንዴት ነህ? አለን እግዚአብሔር ይመስገን። እንግዲህ ተመልካች አንተን በጉጉት ነበረ ሲጠብቅ የነበረው። አሁን ያለህበትን ሁኔታ እስኪ ንገራቸው። እንዴት ነው ጸበል ሄደህ ከመጣ በኋላ? በነገራችን ላይ ቤተሰቦች እኔ ጸበል ገብቶ ከወጣ በኋላ በጣም ብዙ መሻሻሎችን አይቼበታለሁ። አሁን ያለህበት ሁኔታ አሪፍ ነው ብዬ ተስፋ አድርጋለሁ። ከኔ የበለጠ ደግሞ አንተን ለተመልካቾች በደንብ አድርገህ ያለበት ሁኔታ እዛ ምን እንደገጠመ ምናምን ማውራት ያለብህ አንተንና እነሱን ከአንተ ብዙ ነገር ስለሚጠብቁ ማለት ነው። ልክ ነህ እንዳልክ። እና እነግራቸዋለሁ። እናም በዚህ አጋጣሚ በእውነት ከጎኔ ስለሆናችሁ ብዙ ሰው ደግሞ ይጠብቃል የኔን መለወጥ፣ የኔን እንደዚህ በቃ ጤና እንድመለስ ብዙ ነገር አይቻለሁ። ብዙ ነገርም አንተም ነግረኸኛል። እንግዲህ ከፈጣሪ በታች እውነት እንዳልክ አመሰግናለሁ። እውነቴን ነው እንዳልክ በእውነት በጣም ነው አመሰግነው።
እውነት እኔ እንደዚህ ይሆናሉ ብዬ አላሰብኩም። እንደዚህ ሆኝ ከዛ ቦታ ተነስቼ እንደዚህ አይነት ቦታ ላይ መገኝ እውነት እንዳልክ ለእኔ ትንግርት ነው የሆነብኝ እና ብዙ ነገርም አሳልፍ ያለው እውነት ልክን ያደረግከው መሄድ ነበረብኝ ጸበል ቦታ እና ጸበል ቦታም ብዙ ነገር ተፈጥሯል። ብዙ ነገርም አይቻለው። ብዙ ነገር በቃ እንዳልክ በእውነት ቃላት የለኝም። እውነት እንዳልክ አመሰግናለሁ። እግዚአብሔር ይስጥልን። እኔን አይደለም ማመስገን ያለብህ። ያው እኔ እንደ ሰውኛ ማንም ሰው እንደዚህ አይነት ነገር እንደዚህ ችግር ሲመጣበት መስራት የሚችለው ማድረግ የሚችለው ነገር ከሆነ ማንም ከማድረግ ወደ ኋላ አይልም አይደለ? እንደ ሰውኛ ስታስበው እኔም እንግዲህ ያንን ነው ያደረግኩት እንጂ ምንም የተለየ ነገር ያደረግኩት የለም። እና ጸበል ከመግባት በፊት እኛ ጋርም እያለ አንድ ጊዜ ራስን ለማጥፋት ሙከራ አድርገህ ነበረ። በፊት ደግሞ የእንጀራ እናት ጋርም እያለ 2 ጊዜ ምናምን ራስን ለማጥፋት ሞክረህ ነበር አይደለ? እና ምንድን ነው እንደዚህ አይነት ሀሳብ እንድታስብ የሚያደርግ ምንድን ነው ብለን የምታስበው? እንዳልክ ብዙ ነገር ነው በእውነት ሀሳቢ ስር ያለው በዛ ጊዜ ያን ጊዜን እውነት ብዙ ነገር ቻሌንጅ አሳለፍ ያለው እንዳልክ በቦታ ሆነ በእኔ ቦታ ሆነ እንትን ብትል እኔ እንጃ በቃ ሁሉን ነገር ተስፋ ነው የምቆርጠው። እንዳልክ የምሬ ነው እንዳልክ እኔ እንዴት ብዬ እንደምገልጽ አላውቅም። ብዙ ነገር ሆኛለሁ እንዳልክ በእንጀራ እናቴ በፊት ያለሁት ህይወት ከዛን አሁን ደግሞ እንደዚህ አይነት አልለመድኩበትም ጭራሽ። ምንም ድህነት ምን እንደሆነ ምን እንደሚደረግ ምናምን አላየሁበትም። እና እኔ ደግሞ ይሄን አለም ደግሞ ወጥቼ አላውቅም። አባቴ ነው በብዛት የሚያስተዳድረው፣ አባቴ ነው በብዛት ስራ የሚሰራው። እና እኔ ደግሞ ገና ልጅም ስለሆንኩ ያለውን ነገር እንትን ስለሆነ ገና ብዙ ነገር ከሱ እማራለሁ ከሱ አያለሁ ብዬ ነበር። እና አሁን ትንሽ ይኸው እንግዲህ ፈጣሪ ይመስገን ብዙ ነገር ሊያሳየኝ ስል ነው አባቴ ትንሽ ሞት የነጠቀው። በእውነት እንዳልክ ይህን ስል በእውነት አባቴ እውነት እኔ እንድለወጥ እኔ ጥሩ ልጅ እንድደርስ ብዙ ነገር ጥሩልኝ ነበር። እንዳያደርግ ጊዜ ገና ነው ብሎኝ ነው እንጂ ያደርግልኝ ነበር። እና እኔ እስካለው ድረስ ምንም አትሆንም ችግር የለው ማሳስብ ስላለኝ ነው እንጂ ብዙ ነገር እንትን ብሎብኝ ነው እንዳልክ። በእውነት እኔ እንጃ ምን እንደምል አላውቅም። ለዚህም እንዲደርሳለሁ ብዬም አላሰብኩም። እንግዲህ አንተ አሁን እስካሁን ድረስ 2 አይነት የተለያዩ ህይወት ነበር ስትኖር የነበረ። አባትህ በህይወት እያለና አባትህን በህይወት ካጣው በኋላ ሆሳና ላይ 2 የተለያየ ህይወት ነበር ስትኖር የነበረው እና ሁለተኛው ህይወትን እንዴት አየው? በተለይ እዛ ሆሳና ላይ በምትኖር ሰዓት እንግዲህ ያው ያለውን ነገር ለእኔ ነግረኸኛል። በቀን 1 ጊዜ እንደምትበላ ነግረኸኛል። በቀን 1 ጊዜ እሱን ዳቦና ሙዝ። እኛም አንተ ጋር የመጣን ጊዜ ስትበላ የነበረው ምንድን ነው? ዳቦና ሙዝ ነው። እኛም ወደ አንተ ጋር ስንመጣ እኔ ከአንተ ጋር ዞር ብዬ መኪና ውስጥ የሄድኩት ምንድን ነው የያዝከውን በልተህ እንድትመጣ ነበር እና መጨረሻ ላይ ግን ካሜራውንም ስናየው ቼክ ስናደርገው ቪዲዮን ዳቦና ሙዙን ለሰው ሰተህ ነበር ወደኛ ጋር የመጣው እሱንም ሳትበላ እና ችግርን ምን ያህል ነው እየተቋቋምከው? በነገራችን ላይ ተመስገን በል ለምን ታውቃለህ? ያሳለፍከው አሁን አንተ ያንን ህይወት ባታሳልፍ እዚህ ደረጃ ላይ ትደርሳለህ ብዬ አላስብም። በህይወታችን ውስጥ እያንዳንዱ ነገር የሚፈጠረው ለበጎ እንደሆነ ታምናለህ አይደለ? በጣም ሁሉም ነገር ለበጎ ነው። እና ይሄ ሆሳና ከሄድ በኋላ ያለው ህይወትን እንዴት አየው? ይህስ ህይወት ምን አንተን አስተማረ? ይሄ ህይወት ሆሳና ያለው ህይወት በጣም ብዙ ነገር አስተምሮኛል። በእርግጥ ይከብዳል። ያለመድኩት ህይወት ነው። የማላውቀው ሀገር ነው። እቋቁማለሁ ብዬ ምንም ነገር አላሰብኩም። እና በዛ ጊዜ ውስጥም እንደዚህ አሁን ቅድም እንዳልከው ለአንተም እንደነገርኩልህ ሙዝ ምናምን ዳቦ በላለው ምናምን አልኩ። እና በዛም አጋጣሚ አንዳንድ ልጆች አሉ የምር አልረሳቸውም። እነሱ ልጆች በእውነት ጎዳና ተዳዳሪ ናቸው። አልፎ አልፎ እኛ ጋር መጥተውም ይሰራሉ፣ ስራ ምናምን ይሰራሉ። እና በእውነት እንዳልክ ከምግብ ቤት ምግብ ያወጣሉ፣ ቡሌ ምናምን ማለት ቡሌ ምናምን ያወጣሉ፣ ትራፊ ማለት ያወጣሉ። ከነሱ ጋር በቃ እቋርሳለሁ፣ እበላለሁ። በቃ እንደ ወንድም በቃ አላ እውነት ብዙ ጊዜ እንደቆየው ነው የመሰለኝ ከነሱ ጋር። አልከበደም ስልህ አንተ መጀመሪያ አባት ቤት ከመውጣት በፊት የምትፈልገውን ነገር እየመረጥክ የምትበላው። ልክ ነህ። እሱ ይከብዳል እንዳልክ ይከብዳል። ሁሉን ነገር ለተወሰነ ጊዜ አልቻልኩም። ያመኝ ነበረ፣ በጣም ሲቹዌሽን ነበረብኝ እና እነሱም ራሱ በጣም ተጨንቀው ነበረ እንዳልክ። በጣም ታምሜ የሆነ ሳለ በጣም ታምሜ እነሱ ወደ ክሊኒክ ነው አቅራቢያ የሆነች ትንሽ ክሊኒክ ነበረች። ማናቸው ይሰሩ እነዛ ጎዳና ተናዳሪዎች ይባላል። እሺ፣ ይሄ አቶ ጉርሜ የሚባለው ነው። አንተ በታመም ሰዓት አንተ ለመርዳት ለማገዝ ሞክሮ ነበረ?
እሱ ጋር አጋጣሚ እሱም የለም ነበረ። እሱ ቢኖር ግን ያግዘኛል ብለህ ተስፋ ታደርጋለህ? እንግዲህ በጣም አንተ እንደነገርከኝ ያክል በዛ ጊዜ ሊያደርግ ይችላል፣ ሊያግዘኝ ይችላል። ገና ነው እኔ ራሴን ገና ብዙ ነገር ከእኔም ደግሞ ስለሚጠብቅ እና ብዙ ነገር ስላሰቡ ስላቀዱብኝ እንድትጠራጠረዋ ስለማይፈልግ ብዙ ነገር ይጠብቃል። በሰዓቱ እንግዲህ አንተ ከመጣ በኋላ ይንከባከብ ነበር አይደለ? ኧረ በጣም ይንከባከበኛል። ምን አይነት ሰው አድርገህ ነበር አንተ እሱን ስታስበው የነበረው? የምር እንዳልክ በእውነት ቃላት የለኝም ይሄን ስነግርህ። በእውነት እንዳልክ አላሰብኩትም። እኔ እንደዚህ አሁን ራሱ ስነግረኝ ነገሩን ሁሉን ነገር ሳቅ አሁን እንደዚህ ሁሉ ነገር ሳቅ በእውነት እንደዚህ አሁን ራሱ ትንግርት ነው የሆነብኝ። እንደዚህ ያደርግብኛል ብዬ አላሰብኩም። የሚያደርግልኝን ነገር እንዳል እኔ እንጃ እንደ ልጁ አድርጎ ነው የሚያየኝ። በቃ ከዛ አልተነሳ ማለት ነው። ልጁን በቀን አንድ ጊዜ ነው የሚያበላው ብለህ ታስባለህ? እንደ ልጁ ላይ ነው የሚያየኝ ስትል አንተ እኔ ገባኝ። አንተ ፊት መልካም ሰው ለመምሰል ስለሚል የማላቅበት ሀገር ነው የሄድኩት። እንዳል የማላቅበት ሀገር ሄጄ አንድ ሰው እንደዚህ ይሄን ያክል ጥሩ ነው ላይሆን ይችላል። እንኳን ስራ ሰጥቶ ማጠለያ ሰጥቶ እሱንም ብር ሙዝና ዳቦ እኮ ገዛ በሱ ሰርቻ ከሱ ጋር ሰርቼ ነው ማገኘው ብር ነው። ግን የምትሸከምበትን ብር አይሰጠም? እንደ ደሞዝ አይነት ነገር አይሰጠም? ይሰጠኛል። እንዲህ የልብስ ማጠቢያ ምናምን እንደዚህ ብዙ ነገር ይደረግልኛል። እንደዚህ ያለው ነገር ያለው የምግብ ብዙ አማርጣ ለመብላት ሳይሆን ያለውን ለመኖር ያክል ማለት ለመኖር ያክል ማለት እንደዛ አይነት ነገር ይሰጠኛል። እና በምንም ይሄናል ብዙ ብር ይስጠኝ ምናምን አይደለም፣ ግን ያስብልኛል። ከብሩ ይልቅ ዋና ፍቅራ ለሰው ልጅ መልካም ሰው አድርጌ ነው ስለማስበው አላስቸግረውም። እኔ የሰው ሀገር ነው የመጡት ተጥዬ እሱ በርጋት ተቀጥ እኔ ደግሞ እንዲያደርጋል ብዬ መለስ ወደ ቤቱን አስጠጋኝ። ማንም ሰው አያስጠጋም። እንኳን ደግሞ እኔ ተጥዬ ነበር እና ብዙ ነገር አድርጎልኛል። እና በጊዜው እሱም ለጥቅሙ ነው ለካስ። ግን ፈጣሪ ለሁሉ መልስ ይሰጣል። ጊዜ ነው ጊዜ ጉዳይ ነው እንጂ እና ማንም ሰው ወደ ዋናው ጥያቄ ስመጣ ዮሲ አክስት አንተን እንደምትፈልግ አንተ ሆስፒታል በነበርክ ሰዓት ነግሬ ነበር አይደለ? ትፈልጋለች እና አገኛት ብዬ ነበረ። አንተ በሰዓቱ ምን ነበር ያልከኝ? አላገኛትም። ለምንድነው የማታገኛት ብዬ ስጠይቅ ምን ነበር ያልከኝ? በዛ ጊዜ እንትን ያላሉኝ በወደኩበት ሰዓት ማንም ሰው ዞሮ አላየኝም እንዳልክ። አይ ስጠይቅ የሆነ ነገር ብለኸኛል እኮ ለምንድን ነው ማታገኛት ምናምን ብዬ ስትጠይቅ የሆነ ነገር ብለኸኛል። ምንድን ነበር ያልከኝ? ታስጨንቀኛለች። እንግዲህ ተመልካቾቼ ታስጨንቀኛለች ብሏል። እኔ እሱን እንድታገኘው መንገዶችን ሳመቻች እሱን ስጠይቀው ነበረ። እሱ ግን እሷን ማግኘት እንደማይፈልግና እሱን እንደምታስጨንቀው ነበረ ሲነግረኝ የነበረው። ከዛ በኋላ ዮሴፍ ከጸበል ከመጣ በኋላ ምንድን ነው የኔ የስራ ባልደረቦቼ ከእሱ ጋር እንደ ቤተሰብ ወንድማማቾች ነበረ ሲሆኑ የነበረውና አክስቱ እዛ ሚዲያ ላይ ቀርባ ማለዳ ቲቪ ላይ ቀርባ የሰጠችውን ኢንተርቪ ሙሉ በሙሉ አይተህ ተከታትለህ ጨርሰዋል? አይቼዋለሁ። በእውነት እንዳልክ ቪዲዮን አይቼዋለሁ። እውነት እዛ ጸበል ቦታ ውኜ ነበረ ያየሁት እና ጸበልተኞች ጓደኞች ነበሩኝ እዛ አንድ ቤት ሆነች። እንግዲህ ጸበል ቦታ ስንኖር ስትሄድ ሆነች አዳራሽ አለች። አዳራሽ ውስጥ ብዙ እንግዲህ ታማሚ ምናምን አለ። ስንት ደግሞ አንዳንዴ ደግሞ ለመጸበል የሚመጣ አለ ታማሚ ብዙ ሰዎች አለ እና ተዋውቄ ነበር ከነሱ ጋር እና በታብሌት ያየው ነበር። በታብሌት ያየው ከጎኔ የባህር ዳር ልጅ አለ እና ሌሎች ልጆች አሉ፣ ከክፍለ ሀገር ልጆች አሉ። ቪዲዮን እያየው ከዛም በቃ ትንግርቱ ሆነበት። ነገርኩት። ከዛ ነግሬው ምናምን ቪዲዮን ሳይ የነበረው የአንተ ታሪክ እንደሆነ ሳያውቅ ነው አይደለ? ሳያውቅ ነው በቃ አላወቀም። እና ብዙ ነገር ስለ ልጅቷ አለ፣ ስለ አክስቴ ማለት ስለ አክስቴ አለ፣ ብዙ ነገር ነው ያለው። እኔ ከዛም በኋላ ለካስ እኔ ብቻ ማስብ ነበር የመሰለኝ። በሰው እንደዚህ ከሆነ እኔ አንዳንዴ ራሴን ጠየቁ። እኔ ብቻ ነኝ የእሱን ልስማ ብዬ ነው ከተሳሳትኩ ማለት ከተሳሳትኩ ብዬ እና ምንም አልተሳሳትኩም። ይሄ ሁሉ ነገር ማስመሰል ነው እንዳልክ፣ በእውነት ባጭሩ ነገር ማስመሰል ነው። ቆይ አንዴ ይቅርታ አድርገልኝና ያዝቁም ዮሴፍ፣ ታስጨንቀኛለች ብለኛል። ታስጨንቀኛለች ካልክ በኋላ እኔ አንተን ከካሜራ ጀርባ ምንድነው ጠይቄ ነበር አይደለ?
ለምንድን ነው የጠየቅኩህ? ታስጨንቀኛለች ስለ አንድ ስጋ ነች ዘመድ ነች አይደለ? እንዴት ታስጨንቀኛለች ልትል ቻልክ ብዬ ደውዬ አልጠየቅኩም? ብጠይቀኛል ታስጨንቀኛለች ለምን አልክ ብዬ ስጠይቅህ ምን ነበር አንተ ምን ብለህ ነበር የመለስክልኝ? እንዳልክ ለተመልካቾችም ግልጽ ለማድረግ ስለሆነ ከመጀመሪያ ጀምሮ ለኔ ያልከኝን ከመጀመሪያ ጀምሮ ማውራት አይደለም። ከመጀመሪያው ላውራልሽ። እንግዲህ ሀብታም ነን እንዳልክ ቤተሰቦቼ እናቴና አባቴ ብዙ ሀብታ አከማችተዋል እና ማንም የለም። እናቴም እንግዲህ እንደነገርኩ እኔን ከወለደች በኋላ ነው የሞተችው። የእናት ፍቅር በረንብ ሳላይ ነው እንግዲህ አባቴ ነው እንደ እናት እንደ አባት ሆኖ ምንም ነገር ሳይጎልብኝ የእናት ፍቅር ማሳይቶኝ አሳድጎኛል፣ ለዚህ ደረጃ አድርሶኛል። እና አክስቴ ትመጣለች፣ አልፎ አልፎ ትመጣለች። እርግጥ ነው ትመጣለች፣ ወደኛ ቤት ማለት ነው ትመጣለች። ከአባቴ ጋርም ታወራለች። እንግዲህ እኔ ነኝ ያለሁት የቤት ስራ። መጀመሪያ አባቴ ሁሉ ነገር እንጀራ እናት ሳያመጣልኝ በፊት ትመጣለች ቤት። ከአባቴ ጋርም ታወራለች፣ ትላለች። ከእኔ ጋር ስመጣ የምታወራው እንዳልክ ስለ ሀብት ነው። እንዴት ይህን ሀብትን መያዝ አለብህ፣ እንዴት ሆነ፣ እንዴት ልበል፣ በቃ ገንዘብ እንዴት እንደምታገኝ በቃ እኔ ሲጀመር ምንም ስለ ገንዘብ ምንም ነገር ስለማላስብ አባቴ ነው የምፈልገው። አባቴ እኔ የምጠይቀውን ነገር ያደርግልኛል። ምንም ነገር አላሳጣኝም፣ ምንም ነገር አላጎደለብኝም። እና እሷ ብዙ ምክር ነው የምመክረኝ። እና አንዳንዴ አክስቴ ስለሆነች ነው እንጂ እና ታላቄ ስለሆነች በማክበር እሷ የምትለውን ዝም ብዬ እኔ ሰምና ግን ተግባራዊ አላደርግም። ለምን በቃ እኔ በረንብም የእሷን ፍቅር አላየሁም። እኔ ያየሁት የአባቴን ፍቅር ብቻ ነው ያየሁት፣ የአባቴን ፍቅር ብቻ ነው ያየሁት። እና አልፎ አልፎ ትመጣለች፣ እሷም ስራ ትሰራለች። እንግዲህ ከስራ መልስ ከሆነ በሳምንት ወይ አንዴ በወር 2 3 ሊመጣ ነው። በዛ አንድ ስመጣ ነው እና በዛ መሀል ስር ነው ብዙ ነገር የምታወራው እና እኔ ዝም ብሄድም አዳምጣታለሁ። ይሄ ሁሉ የሚሆነው አባትህ በህይወት እያለ ነው። በህይወት እያለ ማለት ነው። በህይወት እያለ ነው። ትልቅ ሰው ሆነሃል፣ እንደዚህ ሀብት እንደዚህ እንዲህ አይነት ቦታ ላይ ተቀመጥ። አባቴ ብዙ እንደዚህ ድርጅት ነበረው፣ ድርጅት አለው እና ከሰው ላይም ደግሞ ሼርም አለ፣ የራሱም አለ፣ ድርጅት አለ፣ የሼር ብዙ ነገር አለ እና ቤትም አለው፣ ብዙ ንብረቶች እንግዲህ ብዙ ሀብት ይዟል። እና ይህን ሀብትን ደግሞ በቃ እኔ ነኝ ልጁ እንግዲህ አብራ ከፋዩ እኔ ነኝ እና ብዙ ነገር ከሱም ስለምጠብቅ እኔም ደግሞ ገና ነኝ ብዬ ስላሰብ ይህን ነገርን አላሰቡም። አባቴም ደግሞ እንደዚህ በመሀል ይቀጫል ብዬ ሞቴ ይነጥቀብኛል ብዬ እንዳልክ አላሰብኩም። እንዳልክ በእውነት አባቴን እንዴት ብዬ እንደምገልጸው እውነት አባቴና እናቴ ምን ነው አንዳንዴ ሳስበው እንዳልክ ይህ ሁሉ ቀርቶብኝ በህይወት ብቻ በኖሩልኝ እውነት ምንም ሀብቱ ሁሉ ቀርቶ ሁሉም ነገር ቀርቶ አባቴን ባገኘሁት እንዳልክ ይህን ራሱ በእውነት አባቴን በቃ እስለዋለሁ፣ አየዋለሁ። በእውነት አሁን ራሱ ከኔ ጋር ያለን ይመስለኝ በቃ እውነት ነገር አይመስልም። በሰዓቱ ምንም ነገር በቃ እኔ ምንም ነገር በቃ አልተዋጣልኝ በጣም። እኔ ደግሞ ለካስ አንተ እንዳልከው ተሰርቶብኝ ነው እንዳልክ በቃ እኔም ስለሱ በደንብም እንትን አልልም። በቃ ግን አንዳንዴ ማታ ቀዣለሁ፣ ብዙ እንቅልፍ አልተኛ፣ ብዙ ነገር ነበር የሚደርስብኝ። ከዚህ መከራ እንግዲህ ፈጣሪ አድኖኛል፣ አትርፎኛል። አንተንም ደግሞ ወደ እኔ ልኳል ፈጣሪ። እውነት እንደዚህ እንድቀር አላደረገኝም። ሜዳ ላይ እንደወጣ ሜዳ ላይ እንደዚህ ቀርችን እንድቀር አላደረገኝም፣ አንስቶኛል። ሁሉም የጊዜ ጉዳይ፣ ማንም በወደቀበት ማንም አይቀርም። ተመልሶ አንድ ቀን እሱ ባለው ቀን ይነሳል። እና እንዳልክ አክስቴ ወደ አክስቴ ስመጣ አክስቴ በእውነት እኔ እንጃ ብዙ ነገር ትለኝ ነበረ። ሀብት እንዴት እንደምትይዝ እንዴት እንደምታደርግ እንዴት ምናምን። ከአንድ ቀን የምር ግልጽ ነው የተናገርኳት። ምንድን ነው አንቺ እንዲህ የምትይኝ? አባቴ በህይወት አለ እኮ። አይ እንደ አስተባበለች። አይ እንድታግዘው ብዬ ነው ምናምን አለች። እኔ ታዲያ ገና አይደለሁ ትምህርቴም ገና እንግዲህ ጨርሼ አይደለም የማግዘው። ስመረቅ አግዘዋለሁ፣ ልክ ነሽ። እና በአሁኑ ሰዓት እንደዚህ አይነት ምክር ግን ልመክሪኝ አይገባም አልኳት። ደነገጠች እና እሺ በቃ ይቅርታ ምናምን ብላ አስተባብላ ላሻለች። እና ቪዲዮውን ሳየው እውነት እንዳልክ ተገረምኩ። የሆነ ነገር አድርጋ የሆነ ነገር ነው የተሰማኝ። አብሮት ያሉት ልጆች እየነገሩኝ ነበር እና በጣም ነበረ ስሜታዊ ሲሆን የነበረው። እውነት እንዳልክ በጣም ስሜታዊ ሆኛለሁ።
በእውነት ታብሌቱን እንትን ብዬ እንካ በቃ ያንተ ምናምን ብዬ ተነስቼ ወጣሁ። ምናምን አለኝ የባህር ዳር ልጁ ማለት ነው። ምን ተረጋጋ ምናምን ምንድን ነው አንተ ለምን እንደዚህ ያደርጋል? ምንድን ነው እዚህ ህይወት ያለ እንዴ? ምንድን ነው ያንተ ህይወት ነው እንዴ? ምናምን አለኝ። እኔ ደግሞ ያንተን ደግሞ የኔ ራሴን እኔ ነኝ ብዬ አልነገርኩት። ቪዲዮውን ከዚህ ፊት ደግሞ ነገ አይ ነበር አሳየው ነበር ቪዲዮውን ማለት ነው። አንተ እንግዲህ የቀረጽከው ማለት ነው ለተመልካች ያቀረብከው ነገርን እና ያሉትን ነገር ሁሉ ሳሳየው እውነት በጣም ነው የተሰማው። በጣም ነገር አዘነ እና በዚህ ተንተርሶ ነው እኔን ራሱ የተናገረው። ምንድን ነው አንተ እንደዚህ የሚያደርግ በቦታው ነህ እንዴ? አንተ ነህ እንዴ? አንተ ህይወት ነው እንዴ? አያውቅም እኔ ሀብታም ልጅ መሆኔን እንደዚህ መሆኔን ምናምን አያውቅም። እና አሁን ስመጣ ግን ነግሬዋለሁ፣ ሁሉን ነገር አጫወትኩት። በጣም አዘነ እውነት፣ አለቀሰ ማለት ይችላል። በቃ አዝኖ በጣም አልቅሷል ማለት ይችላል። እውነት እንደ ኖርማል ብዙ ጊዜ እንደቆየ ጓደኛ ታውቃለህ፣ እንደዛ ነው የሆነብኝ በዚች አጋጣሚ፣ በዚች ትንሽ ጊዜ ውስጥ ማለት እንዳልኩ እኔ ራሱ የሰው ፍቅር አለኝ መሰለኝ። ቶሎ ነው ሰው ነው የምግባባው። በእውነት እንዳልክ እኔ ምን እንደሆነ አላውቅም። እንግዲህ ፈጣሪ ነው ሁሉም ነገር። እና እንዳልክ ወደ አክስቴ ስመጣ አክስቴ አባቴ ካረፈ በኋላ ቤት የመጣች ብዙ ነገር ታወራለች። ሀብቱን እነዚህ ነው እንደዚህ ምልል እንዲህ ብዙ ነገር ማለት ነው። የአባቴ ሀብት ማለት ነው አንተነ መረከብ ያለብን ሌላ ሰው እንትን ሳይል ምናምን ብዙ ነገር ትላለች። እንዳልክ እውነት እኔ እንደዚህ አላሰብኩም። 40 ሳይወጣ 40 ሁሉም ነገር ሳይከናወን እና በብዛት ሀዘኔን ሳልጨርስ ሀዘኔን ሳላወጣው እና እንደነገርኩ ብዙ ነገር አይቼዋለሁ። አሟሟቱን ነግሬያለሁ፣ ህይወቱን አጫውቻለሁ። እና እኔ የማውቀው እኔ ነኝ፣ የምሰቃየው እኔ ነኝ። ግን እሷ ግን የምታስበው ስለ ሀብት ነው። ብዙ ነገር ራሷ ላይ በቃ ምን እንደፈለገች አላውቅም። እንዳልክ በእርግጥ ምን እንደፈለገች አላውቅም። በሰዓቱ እኔ ደግሞ የሚታየኝ ደግሞ የአባቴ ሞት ብቻ ብቸኝነት ስለተሰማኝ ብቸኝነት ብዙ ነገር እንግዲህ ከአባቴ ጋር እንደ እናት እንደ አባት ሆና ያሳደገኝ እንግዲህ አባት ሲለይ እንዴት ነው ከባድ ነው በጣም ስሜቱ በጣም የሌለ ነው። እና ነግ እሷ እንዲህ የምትለው ሀብትን እንዴት እንደምትቋጠር ንብረቱን እንዴት እንደምትይዝ እንዴት እንደማደርግ እንዴት የራሴ እንደማደርግ እንዳትቀደም ይኸው እኔ ስል ይኸው እንግዲህ የእንጀራ እናት ላይ ይኸው እሷ ልትረከብ ነው እሷ እንዲህ ልትሆን ነው ምናምን የምትለው በቃ ይሄ ሁሉ 40 ሳይወጣ ነው እንግዲህ በጣም ተበሳጨው። እና አሁን እዚህ ጋር ሲገባኝ ምንድን ነው እየመጣች ስለ ሀብት ምናምን ስለምታወራ ስለ ውርስ ስለምታወራ ነው አንተ ታስጨንቀኛለች ስትለኝ ነበረው። አዎ በጣም አንተ ታስጨንቀኛለች። ከዛን ላያትም አልፈለኩም። የሆነ ጊዜ የደወለች ስልክ አላነሳም። በቃ ቤትም እንዳመጣ ቤት እንትን እንዳትል እኔ ጋርም እንዳመጣ ስልክም እንዳትደውል አደረጉ። እሺ አንድ ጥያቄ ልጠይቅህ። ወይዘሮ መስከረምና አክስትህ አንተ ቤት በነበርክ ሰዓት የነበራቸው ቀረቤታ ምን አይነት ነበረ? እንጀራ እናቴ ጋር ማለት ነው። እንጀራ እናቴ ጋር እኔ እስከማውቀው ቢያንስ እስከዚህም ነው ያለውን ነገር እኔ እስካየው ድረስ ማለት ነው። ይህናል የእግዚአብሔር ሰላምታ አለ፣ የእግዚአብሔር ሰላምታ ይሰጣጣል እና ያለውን ነገርንም እንግዲህ አብረንም ማድ እንበላለን፣ አብረን ቀርበንም እንበላለን። አባቴም ሳይሞት በፊትም እና አባቴ ከሞተ በኋላ የሆነ ጊዜ መታ ነበረ፣ የለቅሶ ቀን ማለት ነው። የለቅሶ ቀን ምናምን እንዲህ አብረን ቁጭ ብለን ምናምን በልተናል እና ያለውን ነገር በጣም ከባድ ነበር እና ከሷ ጋር ያለውንም ራሱ እኔ ያገበታ ላይ ቁጭ ማለት እውነት አልፈለግኩም። ግን ቤት ስር የሚደረገውን ነገርን አንተ ብታይ እኔ ላይ አፈርድብኝም። ብዙ ነገር የደረሰብኝ ነበር በእንጀራ እናቴ ማለት እና አንዳንዴም የአክስቴ ነገርን ልቀበል እል ነበር። ግን እሷም የምፈልገው ስለ ገንዘብ ነው። አንድ ቀን መታ ስለ እኔ አውርታ አታውቅም። ስለ እኔ ብቸኝነት ምን እንደሆነ አንድ ቀን ምን እስቲ ጎለዋል፣ ምንድን ነው እንዲህ የሆንከው፣ ምንድን ነው የምታስበው፣ ምንድን ነው የሚደረግብህ፣ ምንድን ነው ቤት ስራ ያለው ነገር ብላ ጠይቃኝ አታውቅም። እንደዛ ብላ ብትጠይቀ አንተ እንደዚህ አይነት ችግር ውስጥ አትገባም ነበረ። ቢያንስ የእናቴ እህት ናት እኮ እንዳልክ የሚረዳ ሰው በማጣት ነው እንደዚህ አይነት ችግር ውስጥ የገባው። በጣም አሪፍ። እንግዲህ ቤተሰቦቼ አክስቱ ወይዘሮ መስከረምን ለመጠየቅ ወደ ፖሊስ ጣቢያ ትመላለስ ነበረ። ይህንን እንግዲህ የደረሱት የኔ የስራ ባልደረቦቼ እና የማለዳ ቲዩብ የስራ ባልደረቦች ናቸው። እንግዲህ አንድ ላይ በመሆን ይከታተሏት ነበረ። በሚከታተሏት ሰዓት እንግዲህ ወደ ፖሊስ ጣቢያ የሄደች
ወይዘሮ መስከረም እንደምትጠይቅና እዛ ጋር በተፈቀደላት ሰዓት ወይዘሮ መስከረም እንደምታወራ ነበር የሰማነው። እኛም እንግዲህ ያንን ከሰማው በኋላ ምንድነው በስም ማጥፋት የክስ ቻርጅ እንዲደርሳት አድርገን ነበረ። ያ ከደረሳትን በኋላ እኛ ለመርማሪ ፖሊሱ ያለውን መረጃ ያለውን ማስረጃ ሁሉንም ነገር ነግረናል። መርማሪ ፖሊሱ በራሱ መንገድ ሁሉም ነገር እያጣራ ነው። አዲስ ነገር ሲኖር እንግዲህ እኛም መተን ወደ እናንተ የምናሳውቃቸው ይሆናል። ዮሴፍ እንግዲህ አሁን የፍርድ ቤት ቀጠሮም ደርሷል። አሁን ቃልን ለመስጠት ሁሉ ነገር ዝግጁ ነው አይደለ? እግዚአብሔር ይመስገን። አሁን እንዳልክ ዝግጁ ነኝ። እንግዲህ በእውነት ብዙ ነገር አሳልፌያለሁ፣ ብዙ ነገር አይቻለሁ፣ ብዙ ነገር ደርሶብኛል። እንዳልክ እንግዲህ አንተ ነው የምታውቀው እና ተመልካቾች ያሉት ሁሉም ያውቃሉ። እና አንተ ደግሞ ነው ለዚህ እንዲታይ ግልጽ ሆኖ እንዲወጣ ያደረግከው። እንግዲህ ቤተሰቦቼ ይሄን ነገር እስከ መጨረሻው ድረስ ተከታትለን ፍርድ ቤት ያለውን ነገር ውጤቱን ይዘን ወደ እናንተ ምን ተወሰነ የሚለውን ነገር ወደ እናንተ ይዘንላችሁ የምንመጣ ይሆናል። እንግዲህ ቀጣይ የምስራች እንደሚኖር እርግጠኞች ነን። ልጅ ዮሴፍም የጀመርነው ነገር አለ። ያን ነገር እንግዲህ አሁን ሳይሆን አሁን እንግዲህ ጥሩ ወዳጆችም እንዳሉን ሁሉ ይሄንን ጉዳይ የሚከታተሉ የዮሴፍ ጠላቶችም ሊኖሩ ይችላሉና አሁን እዚህ ጋር እንናገረው ነገሩ ሲሳካና ሲያልቅ ወደ እናንተ ወደ ውድ ቤተሰቦቼ ይዤላችሁ የምመጣ ይሆናል። ለዛሬ ግን እዚህ ጋር እንጨርሳለን። ቀጣይ ፍርድ ቤት ቀርቦ ቃሉን የሚሰጥ ይሆናል። በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኘን። አንድ ነገር ልበል፣ አንድ ነገር ብቻ እውነት እንዳልክ ችግር ይቅርታ እንትን ካልኩ ችግር የለውም እና እንዳልክ እውነት ፈጣሪን አመሰግን እወዳለሁ። ከፈጣሪ በታች ደግሞ አንተን እውነት እንዳልክ አመሰግናለሁ። ለዚህ ያበቃኝ እውነት ለመድኃኒዓለም እውነት ክብርና ምስጋና አቀርባለሁ እና አንተንም በእውነት ሁሉን ነገር የሁሉ ተቋቁመ ብዙ ነገር ቻለንጅ ብዙ ነገር አይተሃል። ብዙ ነገር ራስ ላይ እንግዲህ ብዙ ሲቹዌሽን ብዙ ነገር አሳልፈሃል። እኔም አላውቀውም እኔም ማውቀውም አለ እንግዲህ ላልነግረኝ ያልቻልከውም አለ። ብዙ ነገር ደርሶብሃል። እኔ ላይ እንደደረሰው እንግዲህ እኔ ነኝ የማውቀው የራሴና አንተ ላይም ደርሷል ብዬ አልጠየቅኩም እስካሁን እና ብዙ ነገር ይደርስብሃል ብዬም አስባለሁ። ከማድረግ ወደኋላ ስለማይሄዱ እነዛ በጣም በእውነት እንዳልክ እኔ ላይ እንደዚህ ካደረጉ ቤተሰብ ማለት እኮ ነኝ እኔ። አንተ ደግሞ ቢያንስ ባዳ ነው። አንተ ላይ ብዙ ነገር ያደርጋሉ ብዬ አስባለሁ እና አንተንም አሁን በዚህ አጋጣሚ ተጠንቀቅልሃለሁ እና አመሰግናለሁ። ፈጣሪ ይክፈል። ፈጣሪ ሁሉ ነገር ያሳካል። አሚን። ለአንተም ያሳካል። እንግዲህ ይሄ ምኞቴ ነው። ከፍርድ ቤት ቀጠሮ በፊት የተሰራ ቪዲዮ ነው። ቀጣይ እንግዲህ ያለውን ነገር ወደ እናንተ የማመጣላችሁ ይሆናል። ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያችሁት ይህን መስል ነበረ። ቀጣይ እንግዲህ ፍርድ ቤቱ ለዮሴፍ ምን ወሰነ የሚለውን ነገር ተከታትዬ ወደ እናንተ የማመጣ ይሆናል። በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኝ።